بسم الله الرحمن الرحيم. In the name of Allah, the most gracious, the most merciful. الصدقة الجارية ميقرابتي هنا لو دفيت كموتك بهلا ميدرسي هنا صدقة مستثنو. يقول عليه الصلاة والسلام نبياتش من يلالو إذا مات الإنسان يسولي تسيموت انقطع عمله إلا من ثلاث سراه لا يقرطال كسوست نغروش سكر صدقة جارية ድንገት ትቶት የሄደው ሰደቃ ጃሪያ ካለ የሚከተለው ቀብር ላይ የሚጎራበተው ካለ አው ዒልሙን ينتفع به ወይም ሰዎች የሚጠቀሙበት ዒልም አስተምሮ ሄዶ ከሆነ አው ወለዱን صالحun يدعو له ወይም ደግ ልጅ ለሱ ዱዓ የሚያደርግለት ልጅ ትቶ ሄዶ ከሆነ ይህ ሰው ከሞት በኋላ ከሚከተሉት ስራዎች እነዚህ ናቸው ይላሉ ረዋሁ ሙስሊም። ስለዚህ ሰደቀቱል ጃሪያ ማብዛት አለብን ያን ከሞትም በኋላ የሚከተልን አጅሮችን። መጃላቱ ሰደቀቱል ጃሪያ ሰፊ ነው፣ ሰፊ መስክ አለው። ይሄ ከሞት በኋላ የሚከተልን አጅርን ዱንያ ላይ ተተነው የምንሄድበት ማለት ነው። አንደኛ ሰቅዩል ማኢ ወሐፍሩል አባር፣ አካባቢው ያለን የውሃ ችግር መፍታት፣ ጉድጓዶችን መቆፈር፣ ለሰዎች ውሃን ማጠጣት። ይህ ሰደቃ ከሞትክ በኋላ አጅሩ ወደ አንተ ይመጣልሃል። ያ ሰው ያን ውሃ በተጠቀመበት ሁሌ لقول النبي صلى الله عليه وسلم أفضل الصدقة سقي الماء بلاجو صدقة سوتشن وها ما تتاتني لالو النبي صلى الله عليه وسلم رواه أحمد وأبو داود وغيرهما. ስለዚህ ሰዎችን የውሃ ችግር መፍታት፣ ጉድጓዷ መቆፈር፣ የመስጂድ ቧንቧ ማስገባት ይህ ከሞትክ በኋላ የሚከተል ሰደቃ ነው፣ በላጭ ሰደቃ ነው። ይሄ ቢናኡል መስጂድ ሁለተኛው መስጂዶች መገንባት كما في صحيح البخاري ومسلم يقول عليه الصلاة والسلام ነብያችን ምን ይላሉ من بنى مسجدا يبتغي بها وجه الله يا الله سبحانه وتعالى ፊትን ውዴታን ፈልጎ መስጂድ የሰራ ሰው بنى الله له بيتا في الجنة الله سبحانه وتعالى جنة بيت يسرلታል። سبحان الله ነብያችን ምን አሉ من حفر بئر ماء ውሃ ጉድጓድ ውሃ እኮ የቆፈረ ለሰዎች የውሃ አቅርቦት ያቀረበ ይሽረቡ منه كبد حر የተጠማ አንጀት ሆድ ይሄን ነገር አይጠጣውም من جن ولا انس ከጅንም ይሁን ከሰውም ይሁን ولا طائر ከአዋፋትም ይሁን ገብተው ከተጡት إلا أجره الله يوم القيامة الله سبحانه وتعالى بزيه ملكو أجر يسطو بيهون انجي ومن بنى مسجدا كمبحث قطرات أو أصغر بنى الله له بيتا في الجنة يرقب وف مارف يمتحل مسجد يسراسو أو أصغر كزيه من مياس يسراسو تنشن بيون أستاسو أرقيالونو الله سبحانه وتعالى يوم القيامة جنة سبيتي جنبان لتاليلال سبحان الله መራውጥ አለብን። በተለይ ሀብታሞች አላህ ኢኮኖሚ ሰጠሶች መሮጥ አለብን። الدنيا ላይ ሆነን የአኺራ ቤታችን መገንባት አለብን። እኔ አስተውሳለሁ በቅርቡ መስጊድ ለመስራት ከሆኑ ደጋግ ወንድሞቼ ጋር ስንዘውር አንድ ወንድም ሄደና የሆነ ቦታ ላይ የመስጊድ መስሪያ ቦታ እንዳገኘ ለአንድ ሀብታም ነገር። ይህ ሀብታም የተናገረው ቃል والله ልቤን ነካው። ምን አለ? ካርታውን ስንት ነው የሚፈጃለው? 500 ሺህ። ካርታውን አምጣልኝ 500 ሺህ ወዲያውኑ እሰጥሃለሁ። 500 ሺህ ብር። سبحان الله الله ይወደደው ይሄን ሰው። እንዲህ አይነት ዱንያ ላይ ቁጭ ብሎ የአኺራ ቤታቸውን የሚገነቡ ደጋግ ሰዎችን በዘመናችን ለማየት ታድለናል። ثالثا الانفاق على نشر العلم وتوزيع المصاحف علما مبتن ቁርአኖችን ገዝተን ለመስጂድ መስጠት ይህ ከሞትም በኋላ የሚከተልን ስራ ነው። كما رواه ابن ماجه من حديث ابي هريره قال رسول الله صلى الله عليه وسلم صلوات بنبي لي مورد አለብን صلى الله عليه وسلم ነብያችን ምን አሉ ان مما يلحق المؤمن من عمله وحسناته بعد موته አንድ ሙእሚን እኮ ከሞተ በኋላ የሚያገኘው የሚከተለው ስራው ሐሰናው ቢኖር እነዚህ ናቸው አሉ። አንደኛ علما علمه ونشره علم አስተምሮት የበተነው علم ካለ ይህ ካለው ይህ ሰው ከሞተ በኋላ ይከተለዋል። ይህ ማለት እኔ ዳዕዋ ሰጣለሁ የኔን ካሴት ገዝተህ ለጎረቤት ሰጣለህ። ያ ጎረቤት ያን አዳምጦ በሰራ ቁጥር ከሞትክ በኋላ ያጅር ላንተ ይደርሳል። علما علمه ونشره ይህ ከሆነ ሁለተኛ أولدا صالحا تركه ወይም ደግ ልጅ ትቶ ሄደ ዱዓ የሚያደርግለት እናት አባቱ ከሞቱ በኋላ እጁን አንስቶ ለሊት ተነስቶ ረቢ ርሐምሁማ ጌታዬ ማራቸው ከማ ረበያኒ ሰጊራን ልጅ እንዳለው በዛት
ተንከባክበው ነው እኔን ያሳደጉኝ ጌታዬ ማራቸው እኔን ለማሳደግ ሌት ተቀን ሲደክሙ ነው ሶላቱንም ዘካውንም ያጎደሉት ማርልኝ ሚል ልጅ ትተወደ ከሆነ ከሞተ በኋላ ይደርሰዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም ثالثا ሶስተኛው ሙስሐፈን ወረሰሁ ወይ መጽሐፎች ቁርአን ለመስጂድ አውርሶት የሞተ ካለ ያ ኪታብ በተቀራበት ቁጥር ወደ ቀብር አጅር ይሄድለታል አው መስጂድን በናሁ ወይ መስጂድ ሰርቶት ይሄድ ካለ አው በይተን ለብን السبيل በናሁ ወይ ለመንገደኛ ላልፎ ሀጅ መንገድ ላይ ስንቅ ይቋረጥበትና የሚያድርበት ያጣል ለነዚህ መጠለያ ብሎ የሰራው ቤት ካለ አው ነህራን አጅራሁ ወይ ወንዝ ያፈሰሰው ወይ የውሃ ችግር ለሰዎች ቀርፎ ከሆነ ለመስጂድ ቧንቧ አስተክሎ ከሆነ ይአጅር ይደርሰዋል አው ሰደቀተን አخرجه من ماله ወይም ዘካ ሰደቃ ከገንዘብ አወጣ في صحته وحياته በጤንነቱ በህይወቱ ያለ ተልሐቁሁ بعد موته እነዚህ ከሞት በኋላ ይከተሉታል ቀብር ላይ ይላሉ ሱብሃንአላህ ስለዚህ ሰደቃ ጃሪያ ትልቅ ፈድል ነው ልንበራታ ይገባል መጣር አለብን ከሞት በኋላ የሚደርሰን ንብረት ተጣን መሄድ አለብን ከዛ እየተቆረጠ ሂሳብ ይመጣልናል ቀብር ውስጥ ነን መጣር አለብን እንግዲህ ሰደቃ የተለያየ ደረጃ እንዳለው ሁሉ ደረጃውን የሚጨምረው ደግሞ ከጊዜ ማንሳር ደረጃው ይጨመራል ተግባባን ጊዜዎች አሉ ሰደቃ በዛ ቀን ከሰጠ የበለጠ አጅር የሚባዛበት ان الانفاق في بعض الاوقات افضل منه في غيرها አንዳንዴ ሰደቃ የምትሰጠው በተለየ ወቅት ከሌላው ወቅት የተሻለ አጅር ይኖረዋል ከልኢንፋቅ في رمضان مثلا رمضان ላይ ሰውን አብዛኛውን ዘካ የሚያወጣው ረመዳን ላይ ምን ነው አጅሩ ስለሚደራረብ ነው ረመዳን ላይ የሚወጣ ሰደቃ ዘካ ትልቅ አጅር አለው በሌላው ጊዜ ከምትሰጠው ይልቅ يقول النبي صلى الله عليه وسلم افضل الصدقه بلاج صدقه صدقه في رمضان رمضان ላይ የምትሰጠው ሰደቃ ትልቅ አጅር አለው ረመዳን ላይ የምታበለው ምግብ ትልቅ አጅር አለው كما قال ابن عباس የነብዩ صلى الله عليه وسلم ባህሪ ይሄ ነበር ابن عباس እንደገለጸው يقول كان رسول الله صلى الله عليه وسلم اجود الناس نبي صلى الله عليه وسلم በጣም ሸር ሰው ናቸው وكان اجود ما يكون في رمضان በተለይ ረመዳን ላይ ደግሞ ቸርነታቸው መስመር ያልፋል በጣም ይጨምራል ይላል አነስ رضي الله تعالى عنه ይሄ ደግሞ صحيح ቡኻሪና ሙስሊም ላይ የተዘገበ ሐዲስ ነው ረመዳን ላይ የሚሰጥ ሰደቃ ትልቅ ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም በዛን ወቅት ብዙ መስጠትን ያበዙ ነበር ثانيا ሁለተኛ በላጭ ወቅት ምንድነው الصدقه في ايام العشر من ذي الحجه በذو الحجه የመጨረሻ 10 ቀናቶች ውስጥ መጀመሪያ 10 ቀን ውስጥ የሚሰጡ ሰደቃ በላጭ ናቸው ذي الحجه ማለት የዓረፋ ምን ወይም ኢድ አልአድሃ ዓረፋ ከመሆኑ በፊት ያሉ 10 ቀናቶች በዚህ ቀን የሚሰሩ ስራ በላጭ መሆኑ ነብዩ ተናግረዋል ሰደቃም ከስራዎች ውስጥ ነው يقول النبي صلى الله عليه وسلم ما من ايام العمل الصالح فيها احب الى الله من هذه الايام ምንም ቀናች እኮ የለም ስራዎች ከአላህ ዘንድ የበለጠ የሚወደዱበት ከነዚህ 10 ቀኖች ውስጥ ይላሉ ከነዚህ 10 ቀኖች በተሻለ መልኩ قالوا يا رسول الله ولا الجهاد في سبيل الله جهاد እንኳን ሰውየው ቢወጣላቸው قال ولا الجهاد في سبيل الله جهاد እንኳን ቢሆን الا رجل ይህ ከሰው ከሆነ ግን ይበልጣል رجل خرج بنفسه وماله ثم لم يرجع بذلك بشيء ሰውየው በገንዘቡም በሐያቱም በነፍሱም جهاد ወጡ ሳይመለስ እዛው ሞቶ ከቀረ የዚህ ሰው አጅር ይበልጣል ከዚህ ውጭ ግን በሌላ ቀን የሚሰራ ስራ ከነዚህ ቀኖች ጋር አይወዳደርም جهاد ወጡ በገንዘቡ በነፍሱ እዛው ሞቶ የቀረሰው ቢሆን እንጃሉ ነብያችን ሰለላሁ ዐለይሂ ወሰለም حديث رواه البخاري ሌላው ደግሞ ከወቅቶች ውስጥ በላጭ ወቅት ምንድነው في ايام الشده ሰዎች በጣም በተቸገሩበት ወቅት የሚሰጥ ሰደቃ በተመቻቸው ጊዜ ከሚሰጠው ሰደቃ ይበልጣል ومن اوقات الفاضله يوم ان يكون الناس في شده وحاجه ماسه በተለይ በላጭ የሚሆንበት ወቅት ሰዎች የሚቸገሩበት ወቅቶች አሉ ረሃብ አገር ውስጥ የሚገባበት ያን የሚሰጠው ሰደቃ ከጊዜ አንፃር ትልቅ ደረጃ አለው كما في قوله تعالى ከዚህ አላህ Subhanahu Wa Ta'ala አንቀጽ የተወሰኑ ጊዜዎች ትልቅ ቦታ አጅር እንደሚያስገኙ ጊዜዎችን ይጠቁማል يقول او اطعام في يوم ذي مسغبه ትልቅ ዒባዳ ማለት በተቸገረ ወቅት ላይ መስغبه ማለት يوم الجوع والشده አስቸጋሪ ቀን የረሃብ ቀን ማለት ነው መስغبه في يوم ذي مسغبه በዚህ ቀን ውስጥ ዘካ ሰደቃ መስጠት ነው ይላል አላህ Subhanahu Wa Ta'ala ይህ ትልቅ ምን እንዳለው የአኺራውን ማከበት የአኺራውን ችግር ለማለፊያ በር ነው ይላል Subhanahu Wa Ta'ala